ቢኒያም እንኳን ደህና መጣ። እንኳን ደህና ቆየሽኝ። እሺ ቢኒያም አቡራ እባላለሁኝ የባለቅኔዋ ሶሪት መጽሐፍ ጸሐፊ ነኝ። አይበቃም? ይበቃል። እሺ ዛሬ እንግዲህ አድማጮቻችን የባለቅኔዋ ሶሪት ደራሲ ቢኒያም አቡራን እዚህ ስቱዲዮ እንግዲህ አድርገናል። ቢኒ እንግዲህ የባለቅኔዋ ሶሪት የተሰኘ አንድ መጽሐፍ አበርክተህልናል። የጂጂን እኔ እንደተረዳኋት በሚል ነው እንግዲህ የጂጂን የተወሰኑ ሙዚቃዎች ቀንጨብ አድርገህ በራስ እይታ ከራስህ መረዳት የሰጠህንና እንደው የባለቅኔዋ ሶሪት ስንል ምን ለማለት ፈልገን ነው? መልካም። ባለቅኔዋ ሶሪት የሚለው አንደኛ ባለቅኔ የሚለውን ለምን ሰጣት ይሉኛል ሰዎች። ትርጉሙ ግልጽ ቢሆንም ለምንድነው የሰጣት ይላሉና የአማርኛ ስነ ግጥም የሚል አንድ መጽሐፍ አለ የብርሃኑ ገበየው። እዛ ላይ ባለቅኔ የሚለውን የሚሰጠውን ፍች ብንመለከት ጥሩ ይመስለኛል። ባለቅኔ አንድ ሰው የሚባለው በአጻጻፍ ስልቱ ትባት፣ ኦሪጂናሊነት፣ በቋንቋ አይመጤነት፣ በብዙ አንድምታ ትርጓሜ ፍች ሰጭነት፣ በእነዚህ ምክንያቶች አንድን ግጥም የገጠመውን ሰውዬ ባለቅኔ እንለዋለን ይላል። ስለዚህ የጂጂን ግጥሞች ስንመለከት ለብዙ አንድምታና ፍች ተጋላጭ መሆናቸው የቋንቋ ውበት እጅግ በጣም ደስ የሚል ፍስስ ያለ ነውና ከዛም አንፃር ሌላው ያጻጻፍ ስልቷ ትባት በጣም ኦሪጂናል ነው። ደግሞ ኦሪጂናሊቲው ይሄ በየዘርፉ የምትጠቀማቸው ቃላቶች ለምሳሌ እቲያዲ አበባይ ጋር ስንሄድ በጣም የአሮጌና ገጠሬ ቃላት የታጨቁ ነው ያሉ በደንብ እነዛን ነገሮች ስናስተያይ ባለቅኔ የሚለውን ስያሜ ልንሰጣት ዘንድ ግድ ይላል በሚል ባለቅኔ አልኩ። ሶሪት እንግዲህ በሷ የዘፈን ግጥም ላይ ይገኛል። ቀደም ሲል የጠቀስኩት እቲያዲ አበባይ ሶሪት ላባ የሚለው ሙዚቃ ላይ ሶሪት እንግዲህ የወፍ አይነት ነው። ጌጠኛ ነች። ነጭ፣ ጥቁር፣ ቀይ የሆኑ ከለሮች ያሏት የምታምር ወፍ ነች። በብዙ ጊዜ አንዴ የምትከሰት ከሷ ላባ ቀለም ጋር በተያያዘ ደግሞ አንድ አበባ ልክ የዛ አይነት ቀይ፣ ጥቁር፣ ነጭ ቀለም ያለው አበባ አለ እና እሱ የሶሪት ላባ ይሉታል እሱን አበባውን ማለት ነው። ስለዚህ ሶሪት አንድም አበባ አንድም ደግሞ ወፍ። ስለዚህ ከእጅጋየሁ ሽባባው ጋር እንዴት ነው የሚያገናኘው መስመር ካልን ደግሞ አንድም ዜመኛ ወፍ ነች ለማለት፣ አንድም እጅግ በአመት አንድ ጊዜ የሚከሰት ነው እቺ አበባዋ። ዘውትርም ማናገኛት ነች። አበባ ደግሞ ውብ ነው አበባው እና ስራዎቿም ውብ ናቸው። እሷም ውብ ነች ለማለት፣ አበባም ወፍም ነች ለማለት በስራዎቿም በማንነቷ። እዚህ ባለቅኔዋ ሶሪትን በጥቅሉ በዚህ አይነት መልክ ነው ያሰብኩት። በትክክልም አሁን እኔ ስትነግረኝ ይሄ ስም ለሷ እንደሚገባስ ነው የተሰማኝ። ባለቅኔዋ ወፍ ማለትም እንችላለን፣ ባለቅኔዋ አበባ ማለት እንችላለን። እንግዲህ ወደ ተነተንካቸው እንምጣ። 20 የሚደርሱ ስራዎቿን ነው ለይተህ አምጥተህ የጠቀምካቸውና እነሱን የመረጥክበት የተለየ ነገር ይኖር ይሆን? እንግዲህ የሷን ግጥሞች መጀመሪያ አንድ ወጥ በሆነ ሁኔታ ሁሉንም አግበስብሶ መተርጎም አስቸጋሪ ስለሆነ በሶስት ቡድን ነው የከፈልኩት፣ ወይ በሶስት ምዕራፍ። የመጀመሪያው የእጅጋየሁ ሽባባ በሀገሯ ዙሪያ ያቀነቀነቻቸውን ሙዚቃ የጂጂ ኢትዮጵያ የሚል ምዕራፍ ሰጥቼው ነው። እንዲሁ ደግሞ ለመንፈሳዊ የሆኑ ዜማዎች አሏት። ቤተ ክህነት አካባቢ እንደማደጓ ቤተክርስቲያን እንደሚመላለስ ሰው ከዛ ጋር ብዙ አታችመንት ስላላት ብዙ ያበረከተችልን ሙዚቃዎች አሉና ስለዚህ ምዕራፍ 2 ደግሞ በዛ ነው ያሰብኩት የጻፍኩት እና ሶስተኛ ላይ ደግሞ የፍቅር ዜማዎች የፍቅር ግጥሞች አሏት። ስለዚህ እንደዚህ አይነት ዘውግ ስከፋፍል በእነዚህ ውስጥ ልክ እነዚህን ዘውጎች ስከፋፍል በእነዚህ ውስጥ ሊሰርጉ ይችላሉ ብዬ ማስባቸው ሁሉንም ሙዚቃዎች ዘረዘርኳቸውና ከነሱ ውስጥ የሰሌክት ያደረኩት በአብዛኛው ሰው ዘንድ ይወደዳል ብዬ ያሰብኩት የተወሰነ ሳምፕል ወሰድኩት። በተለይ ጂጂን የሚወዷት ሰዎችን የትኛው ሙዚቃ ነው በአገራዊ ጉዳይ ላይ የሚመቻችሁ
ምናምን ብዬ ስጠይቃቸው እንደዚህ የሚሉትን በብዛት ከማውቃቸው ሰዎች 2 ደግሞ ከራሴ በዛ አይነት ነው የወሰድኩት። ጀስት ሳምፕሉ እንደዛ ነው። ግን መሀል ላይ ከምዕራፍ መሸጋገሪያ አለ። እነዛን ግን ራሴው ሰሌክት ያደረኩኝ። ለምሳሌ የኳስ ጨዋታው በብዙሃኑ ዘንድ የሚታይበት አንግል አለ። እኔ ደግሞ በራሴ እንዴት ነው ማየው ከሚል ተነስቼ ጻፍኩታል። ናፈቀኝ መጨረሻ ላይ ምንም አይነት ቻፕተር ውስጥ አይገባም። ጀስት እንደመሰናበቻ እሷንም እንናፍቅሻለን ለማለት ያህል እንደዛ አድርጌ ነው የጻፍኩት። የወደድኩት ነገር እኔ በተረዳሁበት እያልክ ያስቀመጥከውን ነገር ነው። ምክንያቱም እያንዳንዱ ሰው የራሱ መረዳት አለው። ያንን ክፍት አድርገህለት ነው ያለፍከው፣ የራሱ መረዳት አስቀምጦ እንዳልፍበት። ከዛ ባሻገር ደግሞ ያንተ መረዳት በዚህ መጽሐፍም ተሸብቧል ብዬ አላስብም። እንዴት ይሆን እሱ ነገር በዚህ ያልቃል? እንግዲህ ሀሳብ ልዩ ነው። ዛሬ ከምነግርሽ አቋም ከጥቂት ደቂቃ በኋላ ልቀየር እችላለሁ። ሀሳብ ድንበር አልባ ስለሆነ ቅንብብ ስለሌለው ያው ይፈሳል ሁሉ ጊዜም። ስለዚህ ከጥቂት አመታት በኋላ ይሄው መጽሐፍ ራሱ መልሶ ሊሰለቸኝ ይችላል፣ እይታይም ሊለይ ይችላል። የጂጂ ስራዎችም ደግሞ ተዘርዝረው ተፈክረው ሪቪው ተሰርቶባቸው የሚያልቁ አይነት አይደለም። ያ ፖስት ሞደርኒዝም ላይ እንዳለን የዓለም ክፍል በሙሉ እንደዛ እንደሆነ ሰው በእኔ አረዳድ ማለቱ ጥሩ ነው። ሁሉም የራሱን አረዳድ እንዲያስቀምጥ እና ኢትዮጵያ ውስጥ በጣም አስቸጋሪ የሚያደርገው ነገር በአንድ ሰው ዙሪያ ላይ 2 መጽሐፍ 3 መጽሐፍ ከተጻፈ በቃ ምንድነው ተረባረቡበት ምናምን ነው የሚለው። ግን ዓለም ላይ ብትሄጂ የሚያስደነግጥ ቁጥር አለ። አሁን በጆን ኤፍ ኬኔዲ ከ30,000 በላይ መጽሐፍ አለ። በአብርሃም ሊንከን ከ15,000 በላይ መጽሐፍ አለ። በመሐመድ አሊ ቦክሰኛ ቁጥር ስፍር የሌለው መጽሐፍ አለ። ሁሉም በየራሱ ፐርስፔክቲቭ ይጽፋል። የዓለም ምንድነው የሚጠቅመው? ጆን ኤፍ ኬኔዲ ያልፋል። ስለዚህ ሌላ ጆን ኤፍ ኬኔዲ የምትፈጥሪው እሱን ሪቪው በመስራት ነው። በስነ ልቦና ምን ይመስላል፣ በሊደርሺፕ ምን ይመስላል፣ ትንሽ ካቶሊክ ሃይማኖት ጋር የተያያዘ ነገር ስላለው ቴዎሎጂካሊ ምን ይመስላል። በሁሉም አቅጣጫ ሰውየውን እንትን ይሉታል። ህይወቱን በሙሉ ይዳስሳሉ። የህይወት ታሪኩን፣ አገዳደሉን። በአገዳደሉ ራሱ ስንት መጽሐፍ አለ ቁጥር ስፍር የሌለው። ግን እኛ ሀገር ላይ የሆነ በአንድ ሰው ላይ 2 መጽሐፍ አለ ማለት ምንድነው ምናምን ነው የሚሉት። እና ሌላ እጅጋዩ መፍጠር የምንችለው እጅጋዩ ሽባባውን በበቂ ሁኔታ ስናጠናት ነው። ጥላውን ገሰሰን መልሰን ሌላ ጥላውን ገሰሰ ወደዚህ ምድር የምናመጣው የምናዋልደው ጥላውን ገሰሰ የሄደበትን መንገድ ስናጠናው ነው። አለበለዚያ አንተካውም። ለዛም ከሆነ ጸጋዬ ገብረመድህንን የሚተካልን ሰው ያጣ ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድን እስካሁን ድረስ በዲፕሎማሲው ዓለም አልተካ ነው። ምክንያቱም በበቂ ሁኔታ አልተጠኑም እነዛ ሰዎች። ስለዚህ እኔ እንደዚህ ተረድቻለሁ ስል እጅጋየሁ ሽባባውን ሌሎቻችሁ የተረዳችሁበትን መንገድ አሳዩኝ የሚል ክፍተት ለመፍጠር ነው። የእጅጋየሁ የሙዚቃ ስራዎች በአብዛኛው ለጆሮ ሲሰሙ እንዲህ በማድመጥ ደረጃ ሳይሆን በመስማት ደረጃ ላለ ሰው ሲሰማ እንደዚህ ምትል አይመስልም። ትንሽ ሜሪ አርምዴን ነው አይደል እነሱ ምናምን ብለን የምንላቸው። እጅጋየሁ በዛ ልክ አትመስልም፣ ግን ደግሞ እንደዛ የሚያስመስሏት ብዙ ስራዎች አሏት አይደል? እና እስኪ ወደ ሙዚቃ ስራዎቿ እንምጣና እናንሳት። ከአቦ ሸማኔ እንጀምር። መልካም። እጅጋየሁ ሽባባ ብዙ ቆንጆ የፍቅር ዘፈኖች አሏት። ከዛ ውስጥ አቦ ሸማኔ ትንሽ ዩኒክ ነው። ዩኒክ የሆነበት ምክንያት ማህበረሰቡ ለውበት መገለጫ ብሎ የሚጠቀማቸው ማለትም ለወንድ ልጅ ውበት ይሄን፣ ለሴት ልጅ ውበት ደግሞ ይሄን ብሎ የከፈለው ካታጎሪ አለ። ከዛ ዘውግ ትቀይጣለች። ለወንድ ልጅ የማንጠቀማቸውን ለውበት ውበት እኮ የሱ እንደዚህ ነው ብለን ኤክስፕረስ የምናረግበት ከዛ ውጭ በሆነ ሁኔታ ነው የምትመለከተውና በጣም ይገርመኛል። አሁን ባት ሽንጥ ምናምን የሚባሉ ነገሮች ሞር ለሴት ልጅ ውበት ባቷ ሽንጧ ምናምን ነው የሚባለው። እጅጋየሁ ሽባባው በጣም አምጥታው ያንን ለሴት ልጅ የምንጠቀመውን ለአዲስ ፋይዳ ታውላለች። አንድም ባለቅኔ እኮ የሚያሰኘው ወትሮ ማህበረሰቡ ከሚጠቀመው የቃላት ፋይዳ ውጭ ለሆነ ፋይዳ ማዋል ነው ማለት። ያም ግን በሚሆንበት ሰዓት ላይ በማይጎረብጥ መልኩ ሲሆን ጥብሎማ
እንደው ከማህበረሰቡ ጋር ተጋጭቼ አዲስ ነገር ልፍጠር ካለ እሱ ማይሆን ነገር ነው። ለምሳሌ የተጠቀመችው ቴክኒክ is not a human እሱ አቦ ሸማኔ ነው። ኦኬ ነብር ነው ያው ሽንጡ ምናምኑ እንመንባለን በህውስታችንም ይከሰታልና በዛ አይነት አውድ ውስጥ ስለመጣ ለመቀበል ትንሽ ልባችንን ክፍት እናደርጋለን። ሌላው ልክ ሄግል እንደሚለው ባልተቃረነ ማህበረሰብ ውስጥ ጥበብ አይፈጠርም ነው የሚለው። ስለዚህ ተቃርነዋለች ማህበረሰቡን። ለሴት ልጅ የምታውሉትን ቃላትና ቋንቋ ለወንድ ልጅ አውየዋለው ነው በሌላ ኮንቴክስት፣ ግን ያም በማይጎረብጥ መልኩ ነው። ስነ ግጥማዊ ቋንቋዎች ደግሞ ስነ ግጥማዊ ጥሩ ቴክኒክ የሚኖራቸው ዶክተር በድሉ አግጅራ ቆንጆ ሀሳብ አለው ይሄንን ኤክስፕረስ የሚያደርግበት። በዳለቻው ሰማይ ላይ ድንገት ግልጥ በሚለው በዳለቻው ሰማይ ላይ ይሄ ሰማይ አለ፣ ኖርማሊ ሰማያዊ ነው፣ ከዛ በደመና ተሞልቷል። ግን ይሄ ዳለቻ ደመና ላይ ቀስተ ደመናው ዝርግት ሲል ነው ውበት የሚፈጥረው። ስለዚህ ዳለቻው ሰማይ መደበኛው ቋንቋ ነው። ለምሳሌ ጥርሱን ምኑን የሚባለው መደበኛ ለወንድ ልጅ የምንጠቀመው መደበኛ ቋንቋ ነው። ወደ ሽንጡ ምናምን ስንመጣ ደግሞ ቀስተ ደመናው ነው ወይም ኢመደበኛው ቋንቋ ነው። በዚህ ውስጥ ነው ስነ ግጥማዊ ውበት ሞር ጎልቶ የመታየት እድል ያለው እና አቦ ሸማኔ ላይ ስንመጣ እንደዚህ አይነት የውበት መገለጫዎችን ብትጠቅስም ሌላ ደግሞ ውስጡ በጣም ብዙ ነገሮች አሉ። እንግዲህ አቦ ሸማኔ የዘሩን እንዳለ ስንተነትነው ከአቦ ሸማኔዎች ጋር የማይመሳሰል ነገር አለ፣ ትንሽ ለየት ያለ ነው። ወደዚህኛው ደግሞ ስናመጣው አቦ ሸማኔም የሚመስል ፓርት አለው። እነዚህ ነገሮች እንዴት እንደገጣጠመችው አላቅምና በጣም ነው እኔ የምደነቀው፣ እጅግ በጣም እደነቃለሁ። ጂጂ ወንዶች እንደው ምድር ላይ ያሉ ወይም ያሰኘኛል። ቅድም ያልኩም እሱን ነው። ኢትዮጵያንና ፍቅርም ጋር ስትሄድ እጅጋየው ሁለቱንም ታልቃቸዋለች፣ ከሰውነት በላይ ታደርጋቸዋለች። ተሻጋሪ ናቸውም ስል የነበረው ቅድም ይሄንን ሀሳብ ለማንሳት ነበር። አቦ ሸማኔ ብዙ ማለት እንችላለን በእውነቱ። ባህሪውንም እኔ እየወሰድኩ ነበር። አሁን የአቦ ሸማኔን ባህሪ ያመጣሁትና ለሆነ ወንድ ሰጠሁት። ከዛ በኋላ የሆነ ቦታ ላይ ስደርስ ቀማሁት። እንዴት በለኝ ምን ትጠብቃለህ አቦ ሸማኔ አቦ፣ እንዲያው ወዲያ ወዲህ አቦ ሸማኔ አቦ፣ ትንቆራጠጣለህ በሰፋው ደረትህ ባማረው ባትህ፣ እስቲ ተለመነኝ አቦ ሸማኔ አቦ፣ ባይንህ በጥርስህ ትልና ባህሪውን ብቻ ወስዳ ለሰው ታላብሰዋለች። አሁን አቦ ሸማኔ የቱ ጋር ታደርግበናለች? የሰው ስጋር ምነው ይቅር መብላትህ ትልና መልሳ አቦ ሸማኔውን ታመጣዋለች። እንግዲህ ይሄ የራሷ አቅም ምናምን ስትለ አይን ስትለው ሰው ታረግበናለች። የሰው ስጋር ምነው ይቅር መብላትህ አቦ ሸማኔ ነው ትላለ። እንደዚሁ አሁን እንዳልከው ቅድም የግጥም አንዱ ኳሊቲ ተብሎ የሚጠራው ቢዩቲ ምንለው ዜማ ምንለው ነገር ነው። ከዚህ ቀጥሎ የምታመጣው ዜማና ቢዩቲ የግጥም ቢዩቲ ደግሞ እጅግ ያማረ ነው። ባቱ ተረከዙ ትላለች። ባቱ ተረከዛውን ለወንድ ልጅ እውነት በጣም ብዙ ማህበረሰቡ ሲገለገልበት የማይውል እንደውም ባዶ እግር እኮ የምንጓዝ ህዝቦች ነን እና የወንድ ልጅ ጥንካሬው እኮ ባዶ እግሩን ተጉዞ የተረከዙ መሰነጣጠቅ ጭምርም እኮ ነው ስትሮንግ ነው ምናምን እና እዛ ደግሞ ሌላ ታሪክ ውስጥ ነው ሽሌ መሰለ ሌላ ባትና ተረከዝ ታመጣለች እሷ። ስጋው ተነባብሮ ትላለች። እንግዲህ አሁን ስጋውን ተነባብሮ ጋር ስንመጣ ደግሞ ምን ታደርገዋለች? በጣም ያን ጠንካራው ነው እንድታመጣዋለች። በጣም ብዙ ሄዶ በጣም ተጉዞ ቅድም እንዳልከው በባዶ እግሩ ተጫምቶ ረጅም ገበያ ደርሶ እርሻ ደርሶ ምናምን የመጣው ይሄ በባህሪው እግር በስራ ነው የሚደልበው እና እሱን ታመጣና ደግሞ ጠንካራው እንድትሰጠናለች። እንዴት ነው ለስልሶ መጠንከር ለስልሶ መሻከር ይቻላል እንዴ? ጠይም አሳማሳይ እኔ እናቱን በሆን ለሰው ማላሳይ። ይሄ የማህበረሰቡን ስነቃል አምጥቶ የራስ ግጥም ውስጥ መክተት ማለት የመጨረሻ የትልቅ ብልህነት ነው። ቆንጆ ስራዎች የሌሉንም እነሱ ስለማይገቡ ይመስለኛል ከህዝብ ያመጣ ነው ለህዝብ መልሰን ስንሰጥ አንድም ከነሱ ያመጣ ነው፣
ሁለትም ከራሳችን ደግሞ ያዋጣነውን ቢሆን ቆንጆ ነው ባይኔ። ኢቭን ኢፍ እኮ ከሀሳብ ውሰት የጸዳ ፈላስፋ የለም ዓለም ላይ። ሁሉም ፈላስፋዎች ሀሳብ ተውሰው እና ሀሳብ ደግሞ መዋስ ነውር አይደለም። ነውር የሚሆነው አንቺ ቫሊዩ አድ ማታደርጊበት ከሆነ ነው። እና እጅጋየሁ ሽባባው ይሄንን ስነ ቃል ታመጣዋለች። ስነ ቃሉን የህዝቡ ነው የራሷ ግጥም ውስጥ ከታው ስትሰፋው በልኩ ስለሆነ አይጎረብጥም። እናም ደግሞ ማጠንከሪያ ይሆናታል። በብር ጻህል ላይ እንዳለ የወርቅ እንኮ ይሆንላታል ማለት ነው። በጣም ውብ ነው የሚሆነው በጋራ በህብር የደመቀ ስለሚሆን ማለት ነው። እሱን ነው ሊጨምር የምችለው። እንደው እንደዚህ አይነት ስነ ቃል ያው ሲጨመሩ ማህበረሰቡ በሚያውቀው ነገር አዋስተፈትፈተህ እንደማጉረስም ስለሚሆን ባዕድ አይሆንበትም ነገር ይሁን ሲቀበል። ግን አሁን እኔ ለማንሳት የፈለኩት የእጅጋየሁ ይሄ ሰው የቱ ጋር ላቆመው ሰውም አላደረኩትም ምን ይሆን ችግሩ? አሁን እዚህ ጋር ተቀመጥ የምንለው አሁን ስነ ቃሉ ላይ ችግር የለብንም፣ ቢዩቲ ላይ ችግር የለብንም፣ እየተጠቀመቻቸው ተቃርኖች ላይ ችግር የለብንም። ግን በፈረጃ ስናስቀምጠው የሆነ ቦታ ላይ ፈርጀ ልናስቀምጠው አልቻልንም። ሰውየው ለምሳሌ ካንገቱ በላይ በግ ካንገቱ በታች ያለው ሰው አይነት ነገር ነው። ምንድነው ይሄ? እንደዚህ አይነት ነገሮች ሱርሪያሊዝም ሲኩዌንስ ጋር ትንሽ ሊወስዱን ይችላሉ። ለምሳሌ የኤዛ ሚለው ፊልምን ስትመለከቺ በህልሙ አንበርብር ጤፍ ቡድሽ ቡድሽ እያለ ከጎተራ ውስጥ እየወጣ እሱ ደግሞ እንትን እየገነጠለ መጽሐፎችን እየገነጠለ ይሰካካቸዋል ቀዳዳዎች ውስጥ። ከዛ ይህንን ህልም ሄዶ ለአንድ አባት ይነግረው እና እሳቸው ምን ይሉታል? እንግዲህ ጎተራው ሀገር ነው፣ ይሄ ቡድሽ ቡድሽ እያለ ጤፉ ደግሞ ያለው ይሄ በተለያየ ቦታ ላይ ያለው የሀገሪቷ ችግር ነው እና እየገነጠልክ የምትከተው ያሁሉ እውቀት እየተማገደ ያለው ምሁራኑ ምኑም ወጣቱ ምኑም ነው። ፋይናሊ ግን አልተመጣጠንም ያንተ ቪዥንና ያንተ አካሄድና የችግሩ መጠን ናም ብለው ይፈቱለታል። ስለዚህ የስነ ጽሁፋዊ አብዛኛው ነገሮች ከህይወት የሚቀዱ ናቸው። አንዳንዱ በህልም ይገልጸዋል፣ አንዳንዱ በወረቀት ያመጣዋል። ለዛም እኮ ነው የሰው ጽሁፍ ሲተነተን ስነ ልቦናዊ የሆኑ ፓርቶችም አብረው የሚካተቱት። አለበለዚያ ፉል አይሆንም። ይህ የእጅጋየሁ ሽባባው ጋር ስንመጣ ምንድነው መነሻዋ ለዚህ ጽሁፍ ያስፈልገናል። ለዚህ ነው መጠናት አለባት እምለው እና እንዳልሽው አቦሸማኔ የሚመስል ፓርት አለው፣ ከዛ ደግሞ ሰው የሚመስል ፓርት አለው፣ ከዛ ሌላም የሚመስልሽ ነገሮች አሉ። እነዚህ ነገሮች ጀስት እንደ ህልም ናቸው። ይሄ ቅድም ልክ እና የሚፈታቸው አባት ያስፈልጋል እና እሷም ለዚህ ግብዓትነት ትውላለች ታስፈልጋለች። ግድ አሁን ይሄንን ምን ላይ ሆና እንደሰራችው እንግዲህ የምታውቀው እሷ ስለሆነች እና እኔ አሁን ይሄንን የጠየቅሽኝ ጥያቄ የመመለስ አቅሙ የለኝ፣ ግን እሷ ብታብራራው በጣም የሆነ የምትሰጠን መልክ ይኖረዋል ነገር ነው። እሱ ላይ ደግሞ አንድ ተለቅ ያለ ምሁር ደግሞ ፍካሬና ፍች ቢሰጠው በጣም ብሪፍ ይሆንልናል እና በእኔ አቅም ይመለስ አይደለም። ወደ ሌላ እንለፍ። ግለኛውና እዚህ ያገኛታለሁ ጂጂ ስንት አጥምደ ስንት ይዘሃል፣ ስንቷን ቆንጆ አፍዝዘሃል፣ የሴት ሁሉ ቀልብ ማረፊያ ከንፋለ ሆይ ማንሳፈፊያ፣ እንዴት ብዬ ላወዳድርህ ከዚህ ሁሉ ኮሳሳ። ሙሉ ነው የምትፈርጀው፣ ሙሉ በሙሉ ሁሉንም በቃ ኮሳሳ አድርጋው። ጂጂ አፍቃሪ ስትሆን ራስ ወዳድ ትሆናለችን? የስነ ጽሁፍ ስራዎች ግለሰቡን እና ለምሳሌ አሁን እኔ ፊልም ስክሪፕት ብጽፍ ማለቴ ካራክተሯን ጂጂን ሳትሆን ካራክተሯን ነው። እስካሁንም ካራክተሩን ነው የምናወራው ከአይ ካራክተር። እንግዲህ ይሄ የእጅጋየሁ ሽባባው ገጸሰብ ልዩ ነች እና በዚህ የተውኩትን ነገር ተመክሬ የሚለው ጉድፈላ ላይ ያለችው ካራክተር ትንሽ ከሌሎቹም ደግሞ ለየት ትላለች። ልዩ ገጸሰቦች በየሙዚቃዎቹ ስላላት እና የሰው ባህሪ ይመስለኛል። ዶርም ውስጥ ቁጭ ብለን ሁላችንም ልዩ ሴቶችን ልናፈቅር ልንወድ እንችላለን እና እርስ በራስ እንበሻሸቃለን በየራሶቻችን ሴት የፍቅር ጓደኞቻችን። በዛ ውስጥ ይሄ የኔ ትበልጣለች የሌሎቻችሁ በሙሉ ከኔ በታች ናቸው የሚለውን ነገር ማንጸባረቅ እንፈልጋለን። ወይም ደግሞ እንደዚህ አይነት ነገር በግልጽ እንኳን ባናደርግ ውስጣችን እንደዛ ፊል ያደርጋል። እጅጋየሁ ሽባባው ጉድፈላ ላይ ያገኘችው ገጸሰብ
ወይም ደግሞ የእሷ ገጸሰብ የወደደ የወንዱ ገጸሰብ በጣም ከሌሎቹ ፈጽሞ ማይነጻጸር ነው። ስለዚህ እሱን ላይ ለማድረግ ሌሎቹን ማኮሰስ ይኖርባታል መሰለኝ። አይ ቲንክ ሰውኛ ባህሪያችንን ስላገኘሁት ነው ማንሳት የፈለኩት። እንግዲህ አሁን እጅጋየሁን ስራዎቿን ከዛ ደግሞ ባለቅኔነቷንም እያወራን ስለሆነ እንግዲህ አንድ ባለቅኔ ካለው እውነታ መሸሽ አይችልም። ወዴትም ቢሆን ያለውን ነገር ነው የሚነግረንና ሰውኛ ባህሪያችንንም በፍቅር ውስጥ እዚህ ጋር በደንብ ገልጻው ስላገኘሁት ነው። ይሄ እንዴት መሰለሽ ይህንን እቺን ዓለም እዚህ ያደረሳት የሰው ልጅ የመፈለግ ስሜቱ ነው። በመፈለግ ስሜቱ ውስጥ ፕራይቬት ኦዲየንስ አለው። ሁላችንም ፕራይቬት ኦዲየንስ አለን። የግል ተመልካቾቻችን ለምሳሌ የሆነን ጽሁፍ ስንጽፍ ተደራሲ ያለው እና በኑሮአችን ውስጥም እንደዛው ነው። አንዴ እንዳለ ጌታ ከበደ አንድ ጽሁፉ ላይ ይሄ ፕራይቬት ኦዲየንስን በደንብ ያብራራዋል። ያልተቀበልናቸው መጽሐፍ ላይ ይመስለኛል። አንድ በጣም በእድሜው የገፋ ሰው ከኔ ጋር ፈርስት ዲግሪ ሲማር አገኘሁት እና ለምንድን ነው የምትማረው ስለው ጓደኛዬ እንጋባ ስላት እንዴ እኔ እኮ ዲፕሎማ አለኝ አንተ ቲታይ እንኳን የለህም ብላኝ በዛ ተናድጄ ነው መማረው አለ። የሰው ልጅን የመፈለግ ስሜቱ ነው የሚያሾረው። የመፈለግ ስሜቱ ፕራይቬት ኦዲየንስ ይፈጥርለታል። ያ ለዛ ፕራይቬት ኦዲየንስ አይን ውስጥ ለመሙላት በሚያደርገው ትግል ውስጥ አጠገቡ ላይ ያሉት የሱ የሆኑ ነገሮች በሙሉ ትልቅ መሆን መቻል አለባቸው። ስለዚህ የእጅጋየሁ ሽባባው ገጸሰብ ሌሎቹን በሙሉ በማኮሰስ እሷ እጅ ላይ እሷ ያፈቀረችው ከሁሉም በላይ መሆኑን ማሳየት ይኖርባታል። ያ በጣም ሳይኮሎጂካሊ ትልቅ ትንታኔ ያለው ስራ ነው። በደንብ ምነው እኔ ብቻ በገበያው ላይ አላፊ አግዳሚውን ተገትሬ ሳይ ፀሐይዋ ጠቆረኝ አከሰለኝ አደናቅፎት እንኳን አንዱን ቢጥልልኝ የተሸከምኩትን ቢያቀልልኝ ትላለች። ይችኛይቱስ ወጣ ያለች ሴት ሆና ነው ማግኛት። እንደው ማለት እጅጋየሁ ስራ ላይ ያለም አይመስልም ሁሉ አንዳንዴ በደንብ ግጥሙ ሲታይ ያሳቡምና እንዴ ነው በገበያ መሀል የሆነ ሰው ቢያይኝ ብላ በውበቷ ተመክታ የወጣች ሴት ነው እናየው። እንግዲህ ከሄደች በኋላ የሚያያትም የለም ሁሉ ረምናው አደናቅፎት አንድ እንኳን እጄ ላይ በወደቀ ምናምን እስክትል ድረስ ነውና ይሄ ነገር ትንሽ እንደው በሴቶች የተለመደ አይደለም ብዙ። ይሄ በጣም ሶፊስቲኬትድ የሆነ ነገር ግን ደግሞ በጣም ሪያሊስቲክ ነት የተጫነው ነው። ይሄ ዓለማችንን ኤግዚስተንሻሊዝም በሚባለው ፍልስፍና ውስጥ በብዙ አይነት መልኩ ይገለጣል። ለምሳሌ አልቦ ዘመድ ጋር የአምባሳደር ብርሃኑ ድንቄ መጽሐፍ ላይ ስትሄጂ ካልተቃወምኩ መኖሬን አላውቀውም ይላል። ፀሐዩ መንክር የሚባለው ገጸ ባህሪ ዴል እንትና የሞደርኒዝም የመጀመሪያው ፈላስፋ የሚባለው አይ ቲንክ ዜርፎር አይ አም ያለው በቃ ስለማስብ ነው ያለው። ኤግዚስተንሻሊዝም ከዛ ነው የሚጀምረው እና አሁን ያለንበት ዘመን ገበያ ሰገድ አይነት ዘመን ስለሆነ ሰዎች ካልሸመቱ መኖራቸውን አያረጋግጡ እና አይ ባይ ዜርፎር አይ አም መጽሐፍ ቅዱስ አካባቢ ላይ ምናምን ስትሄጂ ባይ ዘ ግሬስ ኦፍ ጋድ አይ አም ዋት አይ አም ምን የሆንኩት እግዚአብሔር ጸጋ ነው ምናምን ይልሻል። መጽሐፍ ቅዱስ ላይ ያሉት ሐሳቦች ወደዛ ያጋድላሉ። ይቺ ሴት መኖሯን የምታረጋግጠው በሆነ ሰው አይን ውስጥ ሞልታ ስትገኝ ነው። ስለዚህ ኤግዚስተንሻሊዝም ትንሽዬ ሳብ ያደረጋት ገጸሰብ ነች። በዛ ውስጥ ነው የተገለጠው እና ገበያው እንግዲህ ይሄ ቅድም ያነሳው ልሽ ፕራይቬት ኦዲየንስ አለ። ሁሉም ሰው ፕራይቬት ኦዲየንስ አለው እና ገበያ ውስጥ የራሱን ፕራይቬት ኦዲየንስ ይፈልጋል። በሱ አይን ውስጥ ሞልቶ መታየት ይፈልጋል። የተሸከመችውን ያንን ምንም ይሁን ምንም የሚያቃልልላት እሱና እሱ ብቻ ነው። ግን ደግሞ ለሌላም ትርጓሜ ተጋላጭ ነው። በሌላ ሳይድ ደግሞ ልክ ማነው ምንትስ ላይ የጸጋዬ ገብረመድህን እንዳለችው ሴተኛ ዳሪ ምንድን ነው የሚል ደግሞ ጥያቄ ምናምን የሚያስነሳ ነገር አለው። ግን አፍተር ኦል እጅጋየሁ ሽባባው በተነተናት ቁጥር ብዙ እንዳልተተነተነች ማሳያ የምትሆን ታላቅ ከያኔ ነች። የሰው ልጅ ለመኖር ራሱ መኖሯን ላቋርጥሽ እንትን በጣም ቆንጆ ምሳሌ ድንገት ተከስቶልኝ ነው። የእግር እሳት ድራማ ላይ መስከረም አበራ የምትጫወታት ገጸ ባህሪ አለች እና ብርሃኑ ድጋፌ ደግሞ የሚጫወተው ገጸ ባህሪ አለ እና ካፌ ውስጥ ቁጭ ብለው ምን ትለዋለች? እኔ እንትን ነች አርቲስት ነች እና ብዙ ሰዎች እንዲያዩኝ ይፈልጋሉ፣ መኖሬን ማረጋግጠው በዛ ነው ትላለች። ዛሴት እዛ ካፌ ውስጥ ብዙ ሰው በቃ እሷ
አድሬስ ያደርግ ባይኑ ትኩረቱ ምን ይሰጣት ነው ህልውናዋን የምታረጋግጠው። እና ይሄ ቀላል ነገር አይደለም። ይሄ ከህልውና ጋር ሁሉ ይያያዛል። እንግዲህ ይሄ ነው አሁን እጅጋየሁንም ለየት አድርገን እንድናያት የሚያስገድደን ነገሮችን የምታይበት። በጸሎቷ እንዝጋ። እሺ። ደስታን ስጠኝ ለህይወቴ አይሳንህምና አባቴ አርቅልኝ ክፉን እንዳልማር ክፋትን በቀኛው ለሐሳድረኝ ክፉ ነገር ሳይወጣኝ ክፉ ነገር ሳይወጣኝ አለች። በቃ እዚህ ነው ቢኒ። እንግዲህ እስኪ በስተመጨረሻ ግን ሳልናገር ስለ ጂጂ እማላልፈው ነገር ብለህ ብትለን እሱን ምን ይሆን? እንግዲህ እጅጋየሁ ሽባባው ምን ማለት እችላለሁ? በጣም ነው እንግዲህ ማከብራት የምወዳት እና ወደ ሀገሯ ብትመጣ በጣም ደስ ይለኛል እንደሰው። ምክንያቱም ብዙ ነው ቤኔፊቱ የሷ መምጣት ብዬ ስለማስብ እንዲያው አንድ ሳምንት ግርግር አድርገን ከዛ ወደ ተለመደው ህይወታችን ምናምን ገብተን እንትን ለማለት ያህል ሳይሆን የምር በእውነት ብትመጣ በጣም ደስ ይለኛል። በጣም ብዙ የህይወት ልምድ አላት። ይሄ ህይወት ልምድ እንዲሁ ዝም ብሎ ተከንክኖ እንትን ማለት ያለበት አይመስለኝም። ምክንያቱም ቦብ ማርሌይ በተቀረጹበት ስቱዲዮ የተቀረጸች ሴት፣ የወርልድ ሚውዚክ ጀነርን ከትልልቅ አርቲስቶች ጋር የተጫወተች ሴት፣ ምን ስለሷ ምን ማይባል ነገር አለ? እና እንደነ ሶኒ ያሉ ትልልቅ ካምፓኒዎች እንደፈረመች ሴት ብዙ የህይወት ልምድ አላት፣ በጣም ብዙ። እና ወደዚህ ብትመጣ ያንን የሚቀስሙ ወጣቶች ስለሚኖሩ እንደው ለነሱ ጓጓለሁ በጣም ወደዚህ ብትመጣ ቢያዩት ቢያገኙት ብዙ ነገር መውረስ ስለሚችሉ። ሌላው የህይወት ታሪኳ እንኳን እንዲጻፍ ማለት እንደዚህ ካለ ቅርስ ከሆነ ሰው ብዙ የሚቀርልን ነገር አለ እና በሙዚቃዎቿ ብቻ ሳይሆን በህይወት ታሪኳ ራሱ ሀገራችን ብዙ ትጠቀማለች በጣም። እና ያም በህይወት ኖራ በአካል ተገኝታ ራሷ ኢንተርቪው ተደርጋ ስለ ራሷ ገልጻ ቢጻፍ እንዴት ያለ ቆንጆ ነገር ሊወጣው እንደሚችልና ማህበረሰቡ ምን ያህል ሊጠቀምበት እንደሚችል ሳስብ ወደዚህ ብትመጣ በጣም ናፍቃለሁኝ። ብቻ ዘርዝሬ ማልጨርሰው ወደዚህ ብትመጣ ብዙ ደስ የሚለኝ ነገሮች አሉ እና አንድ ቀን እናያታለን። ትመጣለች፣ ተስፋ አረጋለሁ። አይቆረጥም። እሷ ራሱ በኢትዮጵያ ተስፋ ቆረጠች። እውነት ነው። ተስፋ አንቆርጥም። እንግዲህ ያው ናፋቂ ነች፣ ትናፍቃለች እና እንግዲህ እንደምትመጣ እኛም ተስፋ እናደርጋለን። የጂጂን የሙዚቃ ስራዎች በእንደዚህ መንገድ ለማሰናዳት አንደኛ ምን ነበር አንተ ጋር የነበረው ተጽዕኖ ወይም ደግሞ የነበረ መነሳሳት በዚህ መንገድ ምን ነበር? ደግሞ እንደዚህ ተዘጋጅ ያሰብከው ነገር ካለ ብትነግረን። ሶስተኛ ደግሞ ይሄ መጽሐፉ አለ ወይ ለአድማጮች እስኪ ያሳውቅልን። ይህን መጽሐፍ እንግዲህ ለመጻፍ የተነሳሁት መጽሐፍ አድርጎ ለመጻፍ አይደለም መጀመሪያ የጻፍኩት። ይሄ የራሴ ትሬንዶች አሉ ለሰዎች ማላሳያቸው ብዙ ጽሁፎች አሉ። ማለት በቃ በደንብ ማሰብ የምችለው ስጽፍ ነው እኔ ሊትራሊ። እና ማሰብ ስፈልግ ብዙ ጊዜ እየጻፍኩኝ ልክ በአፍሽ ለሰው እንደምትናገሪው እንደዚያ የመጽሐፍ ልማድ አለኝ። እና የእጅጋየሁ ሽባባውን ሙዚቃዎች የሆነ በአእምሮዬ ማውጠንጠን ስፈልግ የጻፍኩት ነገር ነው። ጅማሬው ያ ነው። በዛ ሂደት ውስጥ ከሷ ጋር ብዙ አታችመንት ስላለኝ የሷ ሙዚቃዎች በጣም ስለምሰማ ከበፊትም ጀምሮ ምን ለማለት ፈልጋ ነው ምናምን ብዬ ለማሰብ ሙከራ ሳደርግ የጻፍኩት ክምችት ነው እንጂ ወደ መጽሐፍነት ምናምን አይደለም። ከዛ ግን የሆነ ሰዓት ላይ እጅጋየሁ ሽባባው እኔ እንደዚህ እኮ በቃ አስባታለሁኝ እና ለሰዎች ለምን አላጋራው የሚል ነገር ተፈጠረ ከክምችት በኋላ ማለት። ከዛ በኋላ ነው ወደ እንደዚህ አይነት ደርዝ ያመጣሁት እንጂ ሊትራሊ መጽሐፍ እጽፋለሁ ተብሎ የተነሳ እንትን አይደለም። ወደዛኛዎቹ ጥያቄዎች ስመጣልሽ መጽሐፉ ገበያ ላይ የለም፣ ትሙ አልቋል። ያም ድጋሚ ያላሳተምኩበት ሪዝን ያው የህትመት ዋጋ ውድነት፣ የህትመት ሰርኩሌሽኑ አስቸጋሪ ነው። ፕሮግረሱ ውስብስብ ነው። እሱ ነገር አሰልችቶኝ ነው። ግን ያው ለወደፊቱ ሰፋ አርጌ ምጽፍ ከሆነ ድጋሚ አሳትመዋለሁ። መልካም አድማጮቻችን፣ እንግዲህ ከባለቅኔዋ ሶሪት አንድ ቦታ አለ ሮማን መጽሐፍ መደብር የተወሰነ ኮፒ አለ።
እና እድለኞች እድለኛ አንድ 5-6 ኮፒ የሚጣፋ አይመስለኝም እዛ ሄደው ማግኘት የሚችሉ ይመስለኛል። እንግዲህ እጅጋየሁ ብዙ አልናት ብናድርም አንጨርሰው እንኳን ለ30 ደቂቃ ዋንድ መጽሐፍ ራሱ አታልቅም። ራሱ ልጅቷ መጽሐፍ ስለሆነች የባለቅኔዋ ሶሪት ደራሲ ቢኒያም አቡራን እዚህ ስቱዲዮ ጋብዘን ስለ እጅጋየሁ ሽባባው የሙዚቃ ስራዎች ተጨዋወትን። አድማጮች እንግዲህ እናንተም እንደወደዳችሁ ተስፋ እናደርጋለን። በዚሁ እንሰነባበታለን። ቢኒዬ አክብረህን ስቱዲዮ ድረስ እዚህ ስለመጣ እጅግ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ። ክብረት ይስጥልን።